ወደ ፐርሰናል ዴቨሎፕመንቱ የተወሰኑ ጥያቄዎች አሉ። ብዙ መለወጥ ይፈልጋል ግን ማይለወጥ አለ። መለወጥ እንዴት ቀላል ይላል? እንደውም አንድ ሰው እንዚህ ለማወሰለ በተለይ ሰዎችን መለወጥ የምታስቡ ሰዎች አለ አይደለም። ሰው መለወጥ ራስን መለወጥ ለውጥ ስትጀምር ምን ያህል ከባድ እንደሆነ ሲገባ ሰው ለውጣለሁ የሚለው ነገር አርፈህ ትቀመጣለህ። መታበይ ነው ሰው ለውጣለሁ ብሎ ማሰብ የመጀመሪያው ይሄ ቅድም ጋር ካልከው ጋር እንታገና ማን አንተ ሰው ምትለው ልትመክር ትችላለህ፣ ሀሳብ ልትሰጥ ትችላለህ። ባለቤቱ ነው ባለ ልጓሙ መሪው ባለቤቱ ነው። ሰው ራሱን ነው የሚለውጠው ለማለት ነው። ሰው ባለቤቱ ጋር እናድርገው ጉዳይ እሱን ባለቤቱ ጋር መለወጥ ግን በጣም ከባድ የሚሆነው ሰው ስለፈለገ ስለማይለወጥ ነው። ስለፈለገ ብቻ ይለወጥ ሰው ልለወጥ ስላለ ብቻ ኤግዛክትሊ። ለምን ካልከኝ መለወጥ የምታስበው በንቁ አእምሮ ነው። ህይወትን የሚመራው ደግሞ ድብቁ አእምሮ ነው። አሁን እንደው ጀነሪክ ሀሳብ እንዳይሆንባችሁ ግን እውነታው እሱ ነው። እኔ መለወጥ አሁን እናንተ እዚህ ጋር መንፈሳዊ ሰው መሆን አትፈልግ በደንብ ጎበዝ በጣም አረ ከዛ ደግሞ በጣም እስከ ጥግ የሚጾም የሚሰግድ ምናምን ከዛ ደግሞ በትዳሩ በጣም ጥሩ ወንድ መሆን አትፈልግ ትፈልጋለህ። ከዛ ደግሞ በስራ ደግሞ ሰራተኞቹ የሚያከብሩ የሚወዱ በቃ ላይክ ለአንተ ጥግ ዋጋ የሚከፍሉ እንዲሆኑ ትፈልጋለህ። አርገው ስትባል ማሰብ ቀላል። ለምን ካልከኝ ማሰብ ንቁ አእምሮ ክፍል፣ ማድረግና መኖር ግን ድብቁ አእምሮ ክፍል ነው። ስለዚህ ሰው በሀሳቡ ቢያስብም የሚኖረው አብዛኛውን ፐርሰንት ከድብቁ አእምሮ ክፍል ስለሆነ ያስባል ግን የለመደው ነው የሚያደርገው። ድብቁ አእምሮ ክፍልና ንቁ አእምሮ ክፍል ደግሞ ማለት መሰለህ፣ ለምሳሌ መኪና ስትነዳ መሪው፣ ፍሬሲዮኑ፣ ነዳጁ፣ ስፔኪዮ፣ ሬርቪው ሚረር ሁሉም ይበዛብሃል አይደል? ከዛ አረ መሪውን ንካው ሲል መሪው ስትነካ መሪውን ትለቀው፣ ማርሹን ስትነካ እንትኑን ትለቀዋል፣ ወይ ደግሞ ፍሬሲዮን ሳትለቅ ትለቅ። በጣም ነው የሚከብድ። ለምን ካልክ ሰው የሚማረው የሚያስበው በንቁ አእምሮ ክፍል። ንቁ አእምሮ ክፍል ምን ብዬ እንደምጠራው ታውቃለህ? በጣም ስማርት ግን የመጨረሻ ቀርፋፋ ነው። በጣም ስማርት ነው ግን ቀርፋፋ ነው። በአንድ 2-3 ስራ እንኳን መስራት የማይችል እንዳልኩ እንደ መኪናው ነው። ብዙ ጊዜ ሲነዱ ሰዎች ካየ እንደዚህ ብሎ እኔ ትዝ ይለኛል ብራዘሬ ሲያለማ ብለኝ እንደዚህ የነዳው ስፔኪዮ ላይ ከጀመርኩ ረስቼዋለሁ። ስፔኪዮ ላይ ኧረ ፊት ደግሞ ሳይ እዛ ረስቼዋለሁ። ከስር ለቅቄያለሁ። ምክንያቱም ብዙ ነገር ፕሮሰስ ማድረግ አይችልም። ንቁ አእምሮ ክፍል ለመማር የምትጠቀመው ነው። ልክ እንደ ራም ትማራለህ። ያ ነገር በጣም ከደጋገምከው ስቶር ይገባል። ከዛ ግን ለምሳሌ እኛ ከቤተክርስቲያን ስንመጣ እያወራን እየነዳን አስቤያለሁ ማርሽ ለማስገባት ነዳጁ እዚህ ጋር ፍሬቻ ነው። ለምን ዋንስ ያ ኢንፎርሜሽን ድብቁ አእምሮ ክፍል ከገባ በኋላ ማሰብ አይጠበቅብህ። ያን ኢንፎርሜሽን ይጠቀመዋል። ሁለተኛ፣ ስለዚህ ሰው መለወጥ የሚከብደው እዚህ ንቁ አእምሮ ክፍል ጋር ያስበዋል፣ ግን የሚኖረው የለመደውን ነው። ሲያድግ ያየውን ወንደኞቹ ያሳዩትን ቤተሰብ ዘመድ ምና ያሳየህን ነገር ነው የምትኖረው። ስለዚህ ለውጥ ስትል ጀለስ ደግሞ መለውጥ አይፈልግም። የለመደውን ፋሚሊያሪቲ ብያህል ነበር ቅድም። አዲስ ነገር አይፈልግም። ለምን አእምሮ አንተን ገቨርን የሚያደርገው ትልቁ ስራው ማሰብ ሳይሆን ሰርቫይቭ ማድረግ ነው። እንትን ላታለው ይሄ ጭንቅላትን በተለይ ድብቁ አእምሮ ምን እንደምለው ታውቃለህ? ገብጋባ ፋይናንስ ምን አይነት ባህሪ ያለው በደንብ ብዙ ሽያጭ ለሚያመጣው ሰው ብቻ ነው ገንዘብ ማውጣት የሚፈልገው አይደል? ብዙ ሽያጭ ለሚያመጣው ሰው እንጂ ትንሽ ገቢ ለሚያመጣው ሰው እንቱ ባይጠይቀው ደስ ይላል። ወጪ አይደል? እንትን እስክሪፕቶ አለቀብኝ፣ ማስታወሻ ደብተር አለቀብኝ፣ የታክሲ አለ ያናድደዋል። ገባ? ይሄ ዛሬ እኮ ባበረታታው ነገ ይሰራልና ብሎ አያስብም። በቃ ትደብረዋለህ። ወጪ ብቻ ነህ አንተ። ይሄኛው ደግሞ ይሰራል፣ ብዙ ገቢ ያስገባል፣ ብዙ ወጪ አይጠይቅም። እንደዛ ነው ካልኩሌት የሚያደርገው። የትኛውንም ልማድ ወይም አዲስ ነገር ብዙ ገቢ የምታመጣ ከሆነ የወዳህ ጭንቅላት። ገቢ ማለት ዶፓሚን ወይም ፕሌዥር ወይም ደስታ ማለት ነው። ደስ የሚል ነገር ቶሎ ለመልመድ ቀላል፣ የሚያስጠላ ሲሆን ማይረባው ሴልስ ነው ብሎ የሚያስበው ወጪ ነህ አንተ ነው። ኢነርጂ ብቻ ነው የምታስወጣኝ፣ ገቢ አታመጣም፣ ደስታ አታመጣም። ገብቷል? ያንን ስለሚያስብ ሰው መጽሐፍ ማንበብ ልልመድ ወይስ ቁማር ልልመድ የቱን ይለኛል? ለምን ቁማሩ ገቢ ብቻ ነው። ለምን ካልከኝ ጭንቅላት ነገሮችን ፕሮሰስ የሚያደርገው ኢንተርምስ ኦፍ ፔን ኤንድ ፕሌዥር ነው። ወይ ደስታ ነው ወይ ሀመም ነው። ህመሙን ደግሞ አይመርጥ፣ ህመሙን ሊመርጥ አይችልም። ከቁማር እኮ አደይነ ዘዴ ቴምፖራሪ ቢሆን ደስታ ነው የምታገኘው አይደል መጀመሪያ ላይ። ስለዚህ ብዙ ገቢ ያስገባል በትንሽ ብር። ሰዎች ፖርኖግራፊ አዲክሽን ይዛቸው ለምንድን ነው? በትንሽ ወጪ በጣም ሪል ሴክሹዋል ኤክስፔሪየንስን ያገኘ ስለሚመስል እኮ። ወደ ፐርሰናል ዴቨሎፕመንቱ የተወሰኑ ጥያቄዎች አሉ። ብዙ መለወጥ ይፈልጋል ግን ማይለወጥ አለ። መለወጥ እንዴት ቀላል ይላል? እንደውም አንድ ሰው እንዚህ ለማወሰለ በተለይ ሰዎችን መለወጥ የምታስቡ ሰዎች አለ አይደለም። ሰው መለወጥ ራስን መለወጥ ለውጥ ስትጀምር ምን ያህል ከባድ እንደሆነ ሲገባ ሰው ለውጣለሁ የሚለው ነገር አርፈህ ትቀመጣለህ።
እንት መታበይ ምን ሰው ለውጣ ነው ብሎ ማሰብ የመጀመሪያው ይሄ ቅድም ጋር ካልከው ጋር እንታገናኝ ማን አንተ ሰው ምትለው ልትመክር ትችላለህ ሐሳብ ልትሰጥ ትችላለህ ግን ባለቤቱ ነው ባለ ሉጋሙ መሪው ባለቤቱ ነው ሰው ራሱን ነው የሚለውጠው ለማለት ነው ሰው ባለቤቱ ጋር እናርገው ጉዳይ እሱን ባለቤቱ ጋር መለወጥ ግን በጣም ከባድ የሚሆነው ሰው ስለፈለገ ስለማይለወጥ ነው ስለፈለገ ብቻ ይለወጥ ሰው ልለወጥ ስላለ ብቻ ኤግዛክት ለምን ካልከኝ መለወጥ መታሰቡ በንቁ አይምሮ ህይወትን የሚመራው ደግሞ ድብቁ አይምሮ አሁን እንደው ጀነሪክ ሐሳብ እንዳይሆንባችሁ ግን እውነታው እሱ ነው እኔ መለወጥ አሁን እናንተ እዚህ ጋር መንፈሳዊ ሰው መሆን አትፈልግ በደንብ ጎበዝ ደስ ይላል በጣም አይደል ከዛ ደግሞ በጣም እስከትግል ጾም የሚሰግድ ምናምን ከዛ ነው በትዳሩ በጣም ጥሩ ወንድ መሆን አትፈልግ ትፈልጋለህ ከዛ ነው በስራ ደግሞ ሰራተኞቹ የሚያከብሩ የሚወዱ በቃ ላይክ ለአንተ ጥግ ዋጋ የሚከፍሉ እንዲሆኑ አትፈልግ አርገው ስትባል ማሰብ ቀላል ለምን ካልከኝ ማሰብ ንቁ አይምሮ ክፍል ማድረግና መኖር ግን ድብቁ አይምሮ ክፍል ነው ስለዚህ ሰው በሐሳቡ ቢያስብም የሚኖረው አብዛኛውን ፐርሰንት ከድብቁ አይምሮ ክፍል ስለሆነ ያስባል ግን የለመደው ነው የሚያደርገው ድብቁ አይምሮ ክፍልና ንቁ አይምሮ ክፍል ምን ማለት መሰለህ ለምሳሌ መኪና ስትነዳ መሪው ፍሬሲዮኑ ነዳጁ ስፔኪዮ ሬር ቪው ሚረር ሁሉም ይበዛብሃል አይደል ከዛ አረ መሪው ንቃው ሲል መሪው ስትነካ መሪውን ትለቀዋል ማሽኑ ስትነካ እንትን ትለቀዋል ወይ ደግሞ ፍሬሲዮን ሳትለቅ ትለቅ በጣም ነው የሚከብድ ለምን ካልክ ሰው የሚማረው የሚያስበው በንቁ አይምሮ ክፍል ንቁ አይምሮ ክፍል ምን ብዬ እንደምጠራው ታውቃለህ በጣም ስማርት ግን የመጨረሻ ቀርፋፋ በጣም ስማርት ነው ግን ቀርፋፋ በአንድ ሁለት ሶስት ስራ እንኳን መስራት የማይችል እንዳልኩ እንደ መኪናው ብዙ ጊዜ ሲነዱ ሰዎች ካየ እንደዚህ ብሎ እኔ ትዝ ይለኛል ብራዘር ሲያለማ ብለኝ እንደዚህ የነዳው ስፔኪዮ ላይ ከጀመርኩ ረስቼዋለሁ ስፔኪዮ ላይ ኧረ ፊት ደግሞ ሳይ እዛ ረስቼዋለሁ ከስር ለቅቄያለሁ ምክንያቱም ብዙ ነገር ፕሮሰስ ማድረግ አይችልም ንቁ አይምሮ ክፍል ለመማር የምትጠቀመው ነው ልክ እንደ ራም ትማራለህ ያ ነገር በጣም ከደጋገምከው ስቶሪ ይገባል ከዛ ግን ለምሳሌ እኛ ከቤተክርስቲያን ስንመጣ እያወራን እየነዳን ነው አስቤያለሁ ማርሽ ለማስገባት ነዳጁ እዚህ ጋር ፍሬቻ ነው ለምን ዋንስ ያ ኢንፎርሜሽን ድብቁ አይምሮ ክፍል ከገባ በኋላ ማሰብ አይጠበቅብህ ያን ኢንፎርሜሽን ይጠቀመዋል ሁለተኛ ስለዚህ ሰው መለወጥ የሚከብደው እዚህ ንቁ አይምሮ ክፍል ጋር ያስበዋል ግን የሚኖረው የለመደውን ነው ሲያድግ ያየውን ወንድዮቹ ያሳዩትን ቤተሰብ ዘመድ ምን ያሳየህን ነገር ነው የምትኖረው ስለዚህ ለውጥ ስትል ጀለስ ደግሞ መለወጥ አይፈልግም የለመደውን ፋሚሊያሪቲ ብያህል ነበር ቅድም አዲስ ነገር አይፈልግም ለምን አእምሮ አንተን ገቨርን የሚያደርገው ትልቁ ስራው ማሰብ ሳይሆን ሰርቫይቭ ማድረግ ነው እንትን ላታለው ይሄ ጭንቅላትን በተለይ ድብቁ አይምሮ ምን እንደምለው ታውቃለህ ገብጋባ ፋይናንስ ምን አይነት ባህሪ ያለው ከደም ብዙ ሽያጭ ለሚያመጣው ሰው ብቻ ነው ገንዘብ ማውጣት የሚፈልገው አይደል ብዙ ሽያጭ ለሚያመጣው ሰው እንጂ ትንሽ ገቢ ለሚያመጣው ሰው እንቱ ባይጠይቀው ደስ ይላል ወጫል እንትን ስክሪፕቱ አለቀብኝ ማስተሻ ደብተር አለቀብኝ የታክሲ አለ ያናድደዋል ገባ ይሄ ዛሬ እኮ ባበረታታው ነገ ይሰራልና ብሎ ያስብ በቃ ትደብረዋለህ ወጪ ብቻ ነህ አንተ ይሄኛው ደግሞ ይሰራ ብዙ ገቢ ያስገባል ብዙ ወጪ አይጠይቅም እንደዛ ነው ካልኩሌት የሚያደርገው ሰው የትኛውንም ልማድ ወይም አዲስ ነገር ብዙ ገቢ የምታመጣ ከሆነ ይወዳል ጭንቅላት ገቢ ማለት ዶፓሚን ወይም ፕሌዥር ወይም ደስታ ማለት ነው ደስ የሚል ነገር ቶሎ ለመልመድ ቀላል የሚያስጠላ ሲሆን ማይረባው ሴልስ ነው ብሎ የሚያስበው ወጪ ነህ አንተ ነው ኢነርጂ ብቻ ነው የምታስወጣኝ ገቢ አታመጣም ደስታ አታመጣም ገብቷል ያንን ስለሚያስብ ሰው መጽሐፍ ማንበብ ልልመድ ወይስ ቁማር ልልመድ ቢል የቱን ይለኛል ቁማሩ ነው ለምን ቁማሩ ገቢ ብቻ ነው ለምን ካልከኝ ጭንቅላት ነገሮችን ፕሮሰስ የሚያደርገው ኢን ተርምስ ኦፍ ፔን ኤንድ ፕሌዥር ነው ወይ ደስታ ነው ወይ ሐዘን ነው ህመሙን ደግሞ አይመርጥ ህመሙን ሊመርጥ አይችልም ከቁማር እኮ አደኝ ዘዴ ቴምፖራሪ ግን ደስታ ነው የምታገኘው አይደል መጀመሪያ ላይ ስለዚህ ብዙ ገቢ ያስገባል በትንሽ ብር ሰዎች ፖርኖግራፊ አዲክሽን ይዛቸው ለምንድን ነው በትንሽ ወጪ በጣም ሪል ሴክሹዋል ኤክስፒሪየንስን ያገኘ ስለሚመስል እኮ